ዶክተር ሆኖ ቪላ ቤት ይገዛልኛል ብሎ ነው። እኔ ግን ስወልድ እሷ ራሷው አድጋዚያ ብትፈልግ ራሷን ነጻ ታውጣ ነው። እኔ ነጻ የሚወጣ ልጅ የለም፣ አያገባኝ። አንተ ግን ለማስተምረው ይሄንን ራሱን ችሎ እዚያ እንዲንቀሳቀስ ነው እንጂ ለእኔ BMW የፖርሽ መኪና ግዛልኝ ብዬ አልጠይቀውም። በአናሱ ተክዬ ነው የማባር። እኔ ለራሴ አላንስም። የኢትዮጵያ ሲወልድ አቫንስ ይዞ ነው ገና ዲግሪ ሲይዝ አስተምሬህ ምን ብዬህ እንዴ ቤቱ አይታደስም እንዴ ምናንተን አሳድገን ምናምን ተመልከቱ። መጧሪያ ነው የኢትዮጵያ ልጅ። ስትወልዱ ራሳችሁን ለመተካት ውለዱ። እንደኛ ወንድ አይቼዋለሁ። ኢንዲፔንደንት የሆነችን ሴት የሚያሳድዱ ንብረቷን ለመውረስ ተጣብቆ እንደተዋን ለመብላት። ወንዶች እንዳታምኑ ሴቶች፣ እርግጠኛው የምነግራችሁ የ21ኛው መቶ ክፍለ ዘመን ወንድ ለሴት አያስብ። በጠቅላላ የተማረች ኢንዲፔንደንት ነጋዴ ገንዘብ ያላት ነው የሚባለው። ሀብታም ልጅ የሚፈልግ ተጣብቆ መብላት፣ ሱፉን ገጭ አርጎ ጺሙን ምናምን አስተክሎ እዚህ ጋር እያደረገ መንቀሳቀስ ነው። መኪና እንዲህ አክት ደደብ ነው። መማርም አይፈልግም፣ መነገድ አይፈልግም። ሴቶች ቫላንታይን መወገዝ አለበት በኢትዮጵያ ውስጥ። የወሲብ ባህል አበባ ታቅፎ መጥቶ የወር አበባሽን ያስቀረዋል የሚል ምልከታ አለኝ። የሚገርማቸው የምታሰሩ ሰዎች በውስጥ መስመር ይሄ መስተፋቀር ምናምን ጥርስን ገለጥ ስታረግ ሴቶች እንዲወድቁ ካስፈለገ እኔን አናግሩ። ማንኛውም ሰው ይሄ ችግር ካለባቸው የስንፈ ወሲብ ካለባቸው እኔን አናግሩ አሉ። መርጌታ ከጎጃም አሁንም አጠናክረው እየጠበቁኝ መስተፋቀር። ይሄ ደግሞ አይናፋር ሴት እንደ ወንድ ስታይም እንደ አይንሽን አልገፍልሽ ያለ ቆንጆ እኛን አናግሩ። ብዙ መድኃኒቶች አሉ። በሎሚ ይሰራል፣ በመፋቂያ ይሰራል፣ በፀጉርሽ ይሰራል፣ በምንሽ ይሰራል። ይህ ሰለሞናዊ ጥበብ ነው እና ጎጃም ውስጥ አለ። ለእኔም 7 ጠጠርና 7 ሎሚን የሰጡኝ እሱን አባይ ላይ ወረወርኩ። ይኸው ዓለም ያደንቀኝ። አሁን የተቸገርኩት ጥርሴን ከፈት ሳረግ ሴቶች ሞታ ይወዳሉ የሚሉ እሱ ላይ ነው። አሁን እሱን ቀንሱ እያልኳቸው ነው። እልክልሃለሁ ሌላ መፋቂያ ብለውኝ ማክሸፊያ እያልኩ ሴት እኮ ነው ሚስቴ ያየችኝ። አንድ ቀን ልቧ ትር አለለካ። አሁን ላስቀንሰው ነው እሱ። ስለዚህ የመስተፋቅር አሰራለሁ የምትሉ ሰዎች ካላችሁ በውስጥ የኢትዮጵያ ሕዝብ እንዳልከው ሌባ ነው፣ ምቀኛ፣ በውስጡ የሆነ ቀን ነው የሚዋጣው። ኢትዮጵያ በዲክሽነሪ ረሀብተኛ ተብሏል መመዝገብ ያለበት። ጀለስ ፒፕል ምቀኛ ተብሎ መመዝገብ። ሰልፊሽ ሼምለስ ሰልፊሽ ደግሞ ሼም የሌለው ሰልፊሽ። እኛ ዲክሽነሪ አሁን ስንመጣ ወደ ስልጣን ሼምለስ ሰልፊሽ ምናምን እያል ኤግዛምፕል ስንጠቅስ ኢትዮጵያንስ እያለ ነው። ምቀኛ የሆነ ቀን ነው የምታውቀው። ጥሩ መስሎ ከርሞ የሆነ ቀን ተመንኪቶ ቁጭ። ይኸው አሁን እኔ ጋ ኮይን ሲወርድ ለማኝ ነው አንበሳ ሲወርድ ኢትዝ ሃርድ ሲቀጥል ኢሪዝ ብየዋለሁ። አም ሶሪ ኢትዝ ነው ያልኩት የአበሻ ቋንቋ። ኢሪዝ ሃርድ አንሚዩት ኢሪዝ ሃርድ 16 ዓመት አሜሪካ ኢትዝ ማለት አልፈልግም። ኢሪዝ ሃርድ ከየት ነው? ወይ ፍሮም እንኳን አደረሰ። ከየት ነው? ከየት ነው? ሄዋን ቀጥል። አውርዱት። ሃርዱ ነበታል ራሱ ውረት ከታች ታብታባል። በክብር አስገብተ ነው ይሄ ምናምን ይላል። ሄዋን ወየ ሞጣዬ እንዴት አመሸ? ሰላም ወየ ይበልሽ። ቅዱስ ሚካኤል ከየት ነው? አሚን 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 አሚን። ሞጣዬ ከዱባይ ነው። ሞጣዬ ከዱባይ። ጸጉሩ ያንቺ ነው ይሄ? አዎ ሞጣዬ ልብስ ነጋዴ ነኝ። ቲክቶክ የተዘግቶብኝ ነው። እስቲ ፎሎ አስደረገኝ ወንድም አለም። እንትኑ ኮይኑ ነው ወይ? የደብረ ማርቆስ ለማስታወቂያ ፎሎ ለማስደረግም አንበሳ ማውረድ አለባቸው። ዱባይማ ገንዘብ አለ እናውቀዋለን። ነው ገና አዲስ ነጋዴ ነኝ። የደብረ ማርቆስ ለነክሪስ ብራውን አንበሳ የምትዋርዱ ሰዎች ተውኝ። አወርድ የዱባይ ሰው አይገርምም? ግን ኪፕ ዋኪንግ አይገርምም? ለክሪስ ብራውን እኮ አንበሳ የምትዋርድ ናት የዱባይ ሴት።
የአረብ ሀገር ሴት እንዴ እነ ቢዮንሴ የሚጨፍሩበት አይደል እንዴ? እነ ጄዚ አይገርምም? ግን እኔ የአረብ ሀገር ሴት እንዴት አድርገን እኔ ለአንተ ነው የምወርድ ልሞጣዬ አፈር ልብላለሽ እምወርድ ልማ እምወርድ ልናል ነው የቃላት ስህተት ነው። አዎ እኔ ለአንተ አንበሳ ወርድላለሁ አሁን አይደለም። አፈር ልብላለሽ እምወርድ ልብላ ቁጭ አለች ይሁን ኦ ማይ ጋድ ኦ ማይ ክርስቶስ እዚህ ጋር ጋይስ ቀጥሉ ኤፍ ጨርሳችኋል ምን ይመስለኛል? እሺ ፎሎ አድርገኝ። ቴንኪው ሞጣዬ፣ መልካም ጊዜ። ሌላ ጊዜ እንገባለን። ብዙ የምናወራቸው ነገሮች አሉ። ቴንኪው ሞጣዬ። እንደ ይመታል፣ ይቀጠቀጣል፣ ገና እንቀጠቅጠዋለን። እንደ ይቀጠቅጣል፣ እንደ ባብ ጭንቅላቱን እየቀጠቀጠ ነው ይህን ህዝብ የምናነቀው። አልነቃ ካለ በጣም አመሰግናለሁ። መሬት ራሱ እንዲልሳለ የምናነቀው መገረፍ አለበት። ሰላም የቅዱስ ምናምን የቅዱስ ሚካኤል ወይ ሞጣ እንደምን ዋላችሁ? አደረሳችሁ። እኔ ከእስራኤል ነው። ለምኑ ነው የሚያደርሰን? ለጾሙና ምን ጾም? አብይ ጾም ለውጥ ይመጣ ይሆን ብንጾም? እሱ እንግዲህ ጾም ነው እግዚአብሔር ሲመልስልን ነው እንጠይቃለን። ይህን ጾም ምን ለማምጣት ነው? ሰላም ለሀገራችን አላመጣም። 3000 ዓመት ጾምን እኮ ጋይስ። እንደውም ተስፋ መቁረጥ ነው። ሁሌም መጾም ነው። ተስፋ መቁረጥ አይደለም። ተስፋ የቆረጠ ሰው ነው እየጾመ ያለው። ይሄን ጾም ልንወያይበት ይገባል። ወይ መቀነስ አለበት። ምንም ሊያመጣ አልቻል። አንደኛ የኢትዮጵያ ሕዝብ ምኑን ነው የሚጾመው? አንቺ እስራኤል እሺ፣ እኔና አንቺ እንኳን እንጹም። የኢትዮጵያ ሕዝብ ከምኑ ነው የሚጾመው? ከረሃብ፣ ከጦርነት፣ ከችግር። አሁን እስኪ ኢብን እንኳ አዲስ አበባ ከተማ ብትሄጅ 1% ነው ስጋ የሚበላው እንጀራ የሚበላው ምንም የለም። በሳምንት 1 ፍኝ ሽምብራ የሚበላ ኢትዮጵያ ሕዝብ ለምንድን ነው ኦርቶዶክስ ጾም እያለች የምታውጅበት? የፉጨት መምህሩ ማለት ጾም ካልጾምክ የለም የምትበለው ምን አባት የለማ ትጾማል። ወዳር ለኢትዮጵያ ሕዝብ እየጾም አለው ወዶመየ አመቸም ገና አለው ማደሬ ነው ማደሬ ነው ወጃ ማደሬ ነው ማደሬ ነው አያ በለው ወዶመየ አመት ምን አለው ማደሬ ነው ማደሬ ነው ሰላም